Harka fuunee kabajamtoota jaalatamtoota hordoftoota chaanaalii keenyaa bakka jirtan hundatti akkam nagaa jirtu fayyaan keessan naguma miti bakka jirtan marattuu nageenyi keessan kan baay'ate haa ta'u. Egaa maqaan koo Warquu Tasammaan jedhama. Chaanaaliin kun kan qophaa'e yookaan kan kalaqameef afaan Oromoo warroota barachuu barbaadaniif yookaan dadhabbina afaan Oromoo irratti qaban fooyyeffachuu warroota barbaadaniif itti yaadameeti kan qophaa'e yoo ta'u, Amaariffaadhaan afaan Oromoo barachuun akka danda'amuu fi egaa chaanaalii kana sabiskiraayib gochaa, sheer gochaa, koomentii gochaa anas na jajjabeessaa warra barachuu barbaadanis akka isaan carraa kanatti fayyadaman gargaara. Egaa chaanaalii kana irratti maaltu na mudachaa jira? Viyuun baay'een jalaa xiqqaachaa jira. Maaliif akka ta'e hin beeku. Ol ka'ee ture isarraa gadi deebi'aa jira. Akkasumas yeroon walumaan gadi xiqqaachaa jira. Egaa kana isin maatiin koo sheer godhaa, sabiskiraayib godhaa, koomentii gochuudhaan akka naaf deebiftan kabajaa fi jaalala guddaa wajjin isin gaafadha. እንግዲህ የቻናሌ ቪውና ታይም እየቀነሰብኝ ነው። ሼር በማድረግ ኮሜንት በማድረግ እና ሰብስክራይብ በማድረግ ወደ ነበረበትና ወደ ላይ እንዲያድግልኝ እንድትተባበሩኝና እንድትረዱኝ በአክብሮትና በትህትና እንዲሁም በፍቅር ጠይቃችኋለሁ። እንግዲህ በባለፈው ቪዲዮ እንዴት ነው ሆቴል ውስጥ ገብተን በአፋን ኦሮሞ ምንስተናገደው አስተናጋጆች ትዕዛዝ እንዲቀበሉን የምንጠይቀው የሚለውን አይተናል። ከዛ የቀጠለ እንግዲህ ሆቴል ውስጥ ያልጨረስናቸው አንዳንድ ይቀራሉ ብለን ያሰብነው እንደው ብዙ የምናወራ ቢሆንም ትንሽ ነገር ልጨምርላችሁ ብዬ ነው። ይሄ ቪዲዮ ተያያዥነት ያለው ነው። ሃው ቱ ኦርደር ስቲክ ኢን ኤ ሆቴል ውስጥ ከገባን በኋላ እንዴት ነው ጥብስ የምናዛው? ፎን ዋደም የናፊድ ስጋ ጥብስ አምጣልኝ ወይም ጥብስ አምጣልኝ አምጭልኝ ስንል ፎን ሆላ ጅራ ማለት የበግ ስጋ አለው ወይ ዲያፍ ላምፕ ብለን የምንጠይቀው ፎን ረኤትስ አከስመ ፎን ረኤ ቀብዱ ማለት የፍየል ስጋ አላችሁ ወይ ብለን የምንጠይቅ ጥያቄ ነው ማለት ነው። ሌላ ቅቅል መብላት ከፈለግን የምንበላው ወይም የፈለግነው ቅቅል ደግሞ የበግ ከሆነ ቀድመን የበግ ስጋ መኖሩን ጠይቀናል። አሁን ቀጥለን ምንድነው የምንጠይቀው? አፌሊ ፎን ሆላ ናፍኪን ብለን ስንጠይቅ የበግ ቅቅል ወይም የበግ ስጋ ቅቅል አምጣልኝ ወይም የበግ ቅቅል ስጋ አምጣልኝ አምጭልኝ ብለን እንጠይቃለን ማለት ነው። ሌላ ጥብስ መብላት ብንፈልግ ፎን ሙራፍተው ኪሎ ቶኮ ኑፊድ ሲጋ ኑፍ እና ናፍ ይለያያሉ ማለት ፕሉራል ፎርም ኦፍ which means we ማለት ነው። ለኛ give us ስንል ለኛ ስጠን ለማለት ነውና ስጠን ስጪን ብለን ስንጠይቅ የናፍ እኔ ሲንግል ነኝ ኑፍ ሲሆን ደግሞ ፕሉራል ነው ለኛ ማለት ነውና ሰናፊጨ ኑፊድ ማለት አዋዜ አምጪልን ወይም አዋዜ ኑፍ ደበሊ ማለት ነው፣ ጨምሪልን ማለት ነው። ሌላ ቀይ ወጥ መብላት ፈልገን እንዴት ነው ቀይ ወጥ መኖሩን የምንጠይቀው? ቀይ ወጥስ በአፋን ኦሮሞ ምንድነው የሚባለው የሚለውን እናያለን። ኢቶ ዲማ ቀብዱ ኢቶ ማለት ወጥ ማለት ነው። ዲማ ማለት ደግሞ ቀይ ማለት ነውና ቀብዱ ጥያቄ ነው አላችሁ። ስለዚህ ቀይ ወጥ አላችሁ ካላቸው እናዛለን፣ ያው ወደ ማዘዝ እንሄዳለን። አምጣልን አምጪልን እንላለን ማለት ነው። ሌላ አልጫ ወጥስ ፈልገን ከሆነ ምንድነው የምንለው? ኢቶአዲ ኑፊያ ሆጀተሙሜ እስቲ አልጫ ወጥ ይሰራልን ብለን እንጠይቃለን። ሌላ ውሃ ያለው ጥብስ በውሃ የምጥበስ ጥብሶች አሉ አይደል? የውሃ ጥብስ ብለን የምንለው የውሃ ጥብስ ብለን የምንጠይቀው ወይ ደግሞ የውሃ ጥብስ የምንወድ ከሆነ ምንድነው የምንለው? ዋዲ ቢሻን ቀቡን በርባዳ ውሃ ያለው ጥብስ ወይም ውሃ ጥብስ ነው የምፈልገው። ስፔሻሊን መነኛታ ከና ማሊዳ የዚህ ቤት ስፔሻል ምንድነው? ወይም የቤቱ ስፔሻል ምንድነው? ወይም የሆቴሉ ስፔሻል ምንድነው ብለን በምንጠይቅበት እንደዚህ አይነት ጥያቄ እንጠይቃለን ማለት ነው። ሌላ እርገ ፈየደምኔን ቦደ
herreega yoo kaffallu maal jenna yookaan እንዴት ነው ሂሳብ የምንከፍለው? ያው መጀመሪያ ደረሰኝ መጠየቅ ነው ወይ ሂሳብ መጠየቅ ነው አይደል? ስለዚህ እስቲ ደረሰኝ አምጣልን ስንል ነገሄ ማለት ደረሰኝ ነው። ሜ ማለት ደግሞ እስቲ ማለት ነው። እስቲ ደረሰኝ አምጪልኝ ወይም አምጣልኝ ለማለት ሜ ነገዬ ናፍላዱ ወይም ስጠኝ ስንል ናፍላዱ ናፍኪን ተመሳሳይ ትርጉም ያላቸው ነው። ገቲን ዋዲ ተኮ ሜቅ የአንድ ጥብስ ዋጋ ስንት ነው? እቶ ዲማን ሜቅ ቀይ ወጥ ስንት ነው ብለን እንጠይቃለን ማለት ነው። ሂሳብ ከመክፈላችን በፊት ዋጋ ማወቅ ስንፈልግ ወይም ደረሰኙ ላይ ካልተዘረዘረ እያንዳንዱን የተጠቀምነውን ነገር ዋጋውን መጠየቅ እንችላለን። ሌላው ሪዮተ ወሊን ገቲ ኛታ ፈየደምኔ ወከን ገቲ ኛታ ፈየደምኔ አነዱ ከፈላፊ ያ ከፈሉ irratti yeroo walii morman mana nyaataa keessatti ni mul'ata yeroo baay'ee ሆቴል ውስጥ ከገባን በኋላ ከጓደኞቻችን ጋር ከገባን በኋላ እኔ ነኝ የምከፍለው አተካሮ አለ አይደል? ያንን እንዴት ነው የምንናገረው ወይም እንዴት ነው የምናስታግሰው? ሌሎችን ስንከለክል እኔ ነኝ የምከፍለው የምል ከሆነ ሀራ አነቱ ሲናፌራ ዛሬ ጋባዥ እኔ ነኝ ወይም ዛሬ እኔ ነኝ የምጋብዛችሁ። እንግዲህ እነሱን የምጋብዘው እኔ ነኝ ማለት ነው። ዛሬ ሆቴል ከገባችሁ ዛሬ እኔ ነኝ የምጋብዛችሁ። ሌላ herreega nyaataa እነቱ ከፈለ የምግቡን ሂሳብ ወይም የምግቡን ወጪ እኔ ነኝ የምከፍለው እኔ ነኝ የምዘጋው ይባላል። ብቻውን የማይችል ከሆነ ደግሞ አንድ ሰው ጋባዥ እንዳይሆን ተጋግዞ አጋይቶ የሚባል ነገር አለ አይደል? ወልገርጋሬ ያከፈሉ ተጋግዘን እንክፈል ወይም አጋይተን እንክፈል የሚለውን ወልገርጋሬ ያከፈሉ ጀና ጀቹ። እንግዲህ ይሄን ካልን በኋላ ሌላ ምንድነው? እስቲ ዛሬ አንድ ያነበብኳትን ቀልድ ላጋራችሁ። ባጮ ይባላል ቀልድ ማለት ነው። ነምቸቱ እልመሳፍ ኒቲ አከፉዱ ጋፈተ ሰውየው ልጁ ሚስት እንዲያገባ ይጠይቃል። ከዛ ምን ይለዋል? አባት ምን ይለዋል? ልጁን ኢልመኮ ኒቲ ሲፈርጌ ፉዲ ሚስት አግኝቼልሃለሁ አግባ። ልጅ እማ ለክ አባኮ አኒ ሂንፉዱ አይ አባዬ አላገባም አባቴ አላገባም። አባ ኒቲን አኒ ሲፍ አርጌ በር እንተለ ብልጌት ያገኘውልህ ሚስት እኮ የብልጌት ልጅ ነች ብሎ ይመልስለታል። ከዛ ልጅየው ሀሳቡን ቀየር ያደርግና ይስማማል። ምን ብሎ ይስማማል? አሃ አከስታነን ነንፉዳ አባ አሃ እንደዛ ከሆነማ አባ አገባለሁ ይላል። አባ ነቹማን ብልጌት ብረዴም ልጁ መስማማቱን ሲያቅ አባትየው ከዛ ብልጌት ጋር ይሄድና ብልጌትን ይጠይቃል። አባት ብልጌት ሙጫንኮ እንተለቴ አከፉዱ እየሚ ብልጌት ልጅህን እንዲያገባት ፍቀድ። ብልጌት ሙጫንኬ ማል ሁጀት ብልጌትም ልጅ ምን ይሰራል ብሎ ይጠይቀዋል። ከዛ አባትየውም ልጁ የሚሰራውን ይነግረዋል። ልጁ ምን ይሆን የሚሰራው? ሰስፔንስ ልጁ ምን ይሆን የሚሰራው? ከዛ ልጁማ የሚሰራው አለው አባት ሙጫንኮ ባንኪ አዱኛ ኬሳ ሆጀታ ልጄ ዓለም ባንክ ውስጥ ነው የሚሰራው። ቢልጌት ቶሌ ኤየሜራ ያፉዱ እሺ ፈቅጃለሁ ያግባት። ከዛ አሁንም አባት አላቆመም ጥያቄውንም ፍለጋውንም አባን አመስ ባንኪ አዱኛ ዴመን አሁንም ወደ ዓለም ባንክ ይሄዱና እዛ ምን ይላሉ? የልጁ አባት አባን ሙጫኮ ባንኪ ኬሰን ኬሰቲ ናፍ ቀጨራ ልጃችሁን በባንካችሁ ውስጥ ቅጠሩልኝ ልጄን በባንካችሁ ውስጥ ቅጠሩልኝ ብሎ ዓለም ባንክን ይጠይቃቸዋል። ከዛ የዓለም ባንክ አስተዳዳሪ ወይም ኃላፊው ደግሞ ምን ይላል? ለኪ እንቀጀሩ ቡልቻን ባንኪስ ማል ጀለኒ አይ ልጅህን አንቀጥርም ይላሉ። አባ ሙጫ የልጁ አባት ሙጫንኮ ሶዳ ብልጌት በር የልጁ አባት ልጄ እኮ የብልጌት አማች ነው ብሎ ለዓለም ባንክ አስተዳዳሪው ይነግራቸዋል። ከዛ የዓለም ባንክ አስተዳዳሪው ምን ይላል? አሃ አከስታናን ማለው ኒቀጨራ ጀዴን አሃ
እንደዚህ ከሆነማ ችግር የለውም እንቀጥረዋለን ይምጣ ብሎ ተስማማ። ስለዚህ ምን አደረገ ማለት ነው? አባት የቢልጌትንም ልጅ እንዲያገባት አደረገ። የዓለም ባንክ ሰራተኛም እንዲሆን ልጁን አገዘው ማለት ነው። እና ይሄን የመሰለ አባትም አለ እንደዚህ ሸውዶ ልጁንም ምስት እንዲያገባ በዛውም ባለ ስራም እንዲሆን ቢልጌትም ልጁን ለዛኛው ሰውዬ እንድድር አደረጋትና ስለሰማችሁኝ ዋና ደገፈተኒፍ ጉዳ ገለቶማ ቴንክ ዩ ሶ ማች አመሰግናለሁ።